ወንድሜ ሆይ ዛሬ የምነግርህ ነገር ምናልባትም እስከ ዛሬ ከሰማሃቸው ምክሮች ሁሉ የተለየ ሊሆን ይችላል። ሱስ ውስጥ መሆን ማለት በገመድ ታስሮ ጨለማ ጉድጓድ ውስጥ እንደመኖር ነው። ያንን ጉድጓድ ጥለህ ለመውጣት ስትሞክር ገመዱ ወደ ኋላ ይጎትትሃል። አልችልም ትላለህ፣ አቅም የለኝም ትላለህ። ግን አንድ እውነት ልንገርህ፣ ሱስን ማሸነፍ ያልቻልከው ደካማ ስለሆንክ አይደለም። ሱስን ማሸነፍ ያልቻልከው አእምሮህ የሚሰጥህን የተሳሳተ ምልክት እውነት ነው ብለህ ስለምታምን ነው። ዛሬ በዚህ ቪዲዮ አእምሮህ እንዴት እንደሚዋሽህና ያንን ውሸት ሰባብረህ ወደ ነፃነትህ የምትመለስበትን 5 ዘዴዎች እነግርሃለሁ። እስከ መጨረሻው አብረኸኝ ቆይ፣ ምክንያቱም ዛሬ የነፃነት ቀን ሊሆን ይችላል። አንደኛው ዘዴ ህመሙን እንደ ፈውስ ማየት። አንድ ሰው ጂም ሄዶ ከባድ ስፖርት ቢሰራ በሚቀጥለው ቀን ሙሉ ሰውነቱን ያመዋል። ያ ህመም ግን ጉዳት አይደለም፣ ይልቁንም ጡንቻው የተገነባ መሆኑን የሚያሳይ የጤና ምልክት ነው። ሱስም ልክ እንደዛ ነው። ሲጋራ ማጨስ፣ ቪዲዮ ጌም፣ ፖርኖግራፊ ወይም ሌላ ሱስ ለማቆም ስትሞክር አእምሮ ውስጥ ህመም ይሰማን። ጭንቀት፣ ድብርት፣ ንዴትና ምንም ነገር የማያጓጓ ስሜት ይወርሃል። አብዛኛው ሰው በዚህ ሰዓት ተስፋ ይቆርጥና ወደ ሱሱ ይመለሳል። ለምን መሰለህ? ያን ስሜት እንደ መጎዳት ስለሚቆጥረው ነው። ግን ወንድሜ፣ ያ የሚሰማህ የድብርት ስሜት አእምሮህ እየዳነ መሆኑን የሚያሳይ ምልክት ነው። አእምሮህ ውስጥ ያለው የደስታ ሆርሞን ወይም ዶፓሚን ራሱን እያስተካከለ ነው። ስለዚህ የህመም ሲመጣ አእምሮዬ እየዳነ ነው ብለህ በደስታ ተቀበለው እንጂ አትፍረው። ሁለተኛው ዘዴ ምንም አለማድረግ። ያ የለመድከው የሱስ ጉጉት ሲመጣ ምን ማድረግ አለብህ? ያ የለመድከው የሱስ ጉጉት ሲመጣ ምን ማድረግ አለብህ? መፍትሄው ምንም አለማድረግ ነው። አእምሮህ ያንን የድብርት ስሜት ለማጥፋት ሂድና ያን ነገር አድርግ ብሎ ይወተውታል። አንተ ግን ያን ስሜት ለመሸፈን ሌላ ነገር አታድርግ፣ አትሽሽ። ዝም ብለህ ያንን የመሰልቸትና የድብርት ስሜት አስተናግደው። እንደ ማዕበል መጥቶ እስኪያልፍ ድረስ በዝምታ ተቀመጥ። አእምሮህ የደስታ ሆርሞኑን ወደ ነበረበት የሚመልሰው ምንም ሳታደርግ ስትቀር ብቻ ነው። ስልኩን ሳትነካ፣ ጌም ሳትጫወት፣ ዝም ብለህ ያንን ስሜት ስትጋፈጠው አእምሮህ ከዚህ በኋላ ያን ሰው ሰራሽ ደስታ አላገኝም ማለት ነው ብሎ ተስፋ ይቆርጥና ራሱን ማዳን ይጀምራል። ይህ የጥበብ ሁሉ ጥበብ ነው። ሶስተኛው ዘዴ የ10 ደቂቃ ድንቅ ስልት። አውቃለሁ አንዳንድ ጊዜ ጉጉት ከአቅም በላይ ይሆናል። ያኔ ይህን ብልሃት ተጠቀም። ጉጉቱ ሲበታ አላደርገውም ብለህ ራስን አታጨናንቀው። ይልቁንም እሺ አደርገዋለሁ ግን ከ10 ደቂቃ በኋላ በለው። ለአእምሮህ የ10 ደቂቃ ቀጠሮ ስጠው። በእነዚያ 10 ደቂቃዎች ውስጥ አእምሮህ ይደረጋል በሚል ተስፋ ይረጋጋል። 10 ደቂቃው ሲያልቅ ደግሞ የሱሱ ጉጉት በከፍተኛ ሁኔታ ቀንሶ ታገኘዋለህ። በየ10 ደቂቃው ራስን እያሸነፍክ ስትሄድ የውስጥ ጥንካሬህ ይገነባል። አራተኛው ዘዴ አዲስ ማንነት መገንባት። በመጨረሻም ወንድሜ፣ ራስን የምታይበትን መንገድ ቀይር። ሱስ ለማቆም እየታገልኩ ያለሁ ደካማ ነኝ አትበል። ይልቁንም እኔ ራሴ ክብር ያለኝ ንጹሕና ጠንካራ ሰው ነኝ በል። ሱስን ስትተወው የሚፈጠረውን ባዶ ቦታ በጥሩ ልምዶች ሙላው። መጽሐፍ አንብብ፣ ስፖርት ስራ፣ ከጥሩ ጓደኞች ጋር ተጫወት። ባዶ አእምሮ የሰይጣን ቤት ነው እንደሚባለው ራስን በቁም ነገር ካላጠመድክ አሮጌው ማንነትህ በርህን ማንኳኳቱ አይቀርም። በእነዚህ 4 ዘዴዎች ራስህን ቀይር። ጉዞ ከባድ ሊሆን ይችላል፣ ግን ዋጋ አለው። ዛሬ ያንን የድብርት ስሜት ለመጋፈጥ ወስን። ምንም አለማድረግን እንደ መከላከያ መሳሪያ ተጠቀም። አንተ ከሱስ በላይ ነህ። አንተ የእግዚአብሔር ድንቅ ፍጥረት ነህ። በባርነት እንድትኖር አልተፈጠርክም። ወደ ነፃነት የምታደርገውን ጉዞ ዛሬውኑ ጀምር። ይህ ቪዲዮ ለሌላ ወንድምህ እንዲደርስ ሸር አድርገው። አስተያየትህ ኮሜንት ላይ ጻፍልኝ። አብሬህ ነኝ። ወደ ከፍታ አብረን እንወጣለን። ከፍታ ፕላስ